በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን ሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትና ልካልኝ አረጋግጫለሁ ብለሽ ለጠፍሽ። who are you? ማንሽ አንቺ? እኛ እኮ ዶክመንት ሰብስበን ለህግ አካላት ምንሰጥ እንዲደርሰናል እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን ተበዘበዝን አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ስሚ ፎቶዋ በፎቶዋ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሃይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ልካረለም ነምበሯን አይቷል ወይ አልክልህም በቃ አይ በሚል ስትል አላኪ ልጅ እዚህ ጋር እኔ ኖርዌይ ስለምለው ቆይ የጠለቦች ይቅርታ በጣም በእኛ ህግ ፖሊስ ማለት ነገር ሊያቆይ ትጨርስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ትሰማለህ? ቀጥል። አሁን ሚውት ላይ ነው እያልን ያለ ነው። ለአንቺ መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላ ወናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታረቂ የምትችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መብት ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው የሚፈልጉ ይመለከታቸውን አሁን ለምሳሌ ይመለከትሻል ቆዩን ይጨርስ ተስፍሽ አመለከተኝ ላንቺ እኔ ጥያቄ ስላለኝ ደስ እንዳትሳሙ ሰጠው ነገር ኦኬ እሷ ትጨርስና እኔን ሐሳብ እኔ እዛ መብረቁ ቤት የተናገርኩት ነገር ስላለ እሱን እስኪ ላንቺም ፓስፖርት አምጥታ ሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ላንቺ እንደህት አንባዋሪ ችግር የለብኝም ቦሬ እኔ ላቶን ሀቢባ የኔ ሐሳብ እዛ የሰጠሁት ነው መብረቁ ቤት የሰጠሁትን ሐሳብ ነው ዝም ይደግልሽ ምንድነው ያልኩት እኔ አስፈልገኝም ተምራ መሳደኝ ባይ ጉዳዩ የማይመለከተው ሰው አላስገባም በቤቴ ይጋለው ሁሌም ጉዳዩ የማይመለከተው ሀቢባ ሌባናት የሚላከል ከመሰረኩበትን ፕሩቭ ያቀርብልኝ ወጭ ያልከው ሰምቻለሁ አንደርስታንድ አድርገናል አይ አንደርስታንድ ዌት ፐርሰን ምታረገውን አይቻለሁ እኔ ደግሞ የሰዎቹ ከመጀመሪያው ጀምሮ እኮ እኔ አይ ምንም ፕሩቭ አላረግም ማለት ይችል ነበር አድርጋለሁ የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ ኦኬ
ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ከሰሱ እንጂ ተከሳሹን ጠርታችሁ ካላላችሁ ፕሩቭ አርግ የምትሉ ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደንድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም፣ ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ይፈልጉ ስሜን ፒክቸሬን አድርገውታል። 2-3 ሳምንት ምንም አይመስልኝም። አሁን በየቀኑ ማህሌት ቢባል ምንም አይመስልኝም። አሁን ማነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ጤግም የለም፣ ጥላቻኝም የለብኝም። አይ ሪስፔክት መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎ ፐርፊውም ሪቪው ማድረግ መብት ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመን ያምናል፣ እኔን ያመን ነው ማምነው። ግን እናንተ የምትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማቅረብ የተበደሉ ሰዎችን ለመካስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለደሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል she is her ጊፍተሯ ስለሆነች እንዳሉ ግሩፑ ለኛም ስጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አደረገቻት። ሶ የተቸገሩትን ሰዎች ለማየት ቅን አይደለችም ማለት ነው። እዛ ጋር 74 ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቅን አይደለችም ማለት ነው። ተባበሪያቸው ለማለት የማሳየት እኔ ጋር ደርሷል በቃችሁ መኑ ተብሎ ቪዲዮ የሚያሰራ የለም። ቪዲዮ በመስራት ውስጥ እኛ የምንቀመጥበት ነገር የለም። ለምንድን ነው ከቨር ማድረግ የፈለገችው? አይዲዋን ካላከችላት ምንም አይታይ ነገር ካላከችላት በዚህ ዲፌንስ አድርጋ ቪዲዮ ሰራለሁ አይደለችም እወቁ ማለት አያስፈልግም። ተግባባን አይደለ? ስለዚህ ፕሮቴክት የሚደረጉት ነገር ለምስኪኖቹ ማዘን እና ለሚደረግልን ነገር ፍርፋሪ ሲሰጠን ሐሳብ መቀየር በጣም የተራራቀ ነው። ችግሩ የተጋጨ ነው። ምንድነው? እኔ በፍርፋሪ መገዛ ሰው ስላልሆንኩ አንተ የጠላሃቸውን ሰዎች በቤትህ እያሰደብከኝ በሚለው ነገር በዚህ አጋጣሚ ያነሳሽው ነገር አለ በራስሽ ማለት ነው። ተሳዳቢዎችን እንትን አርገህ ያኔም ስታሰድበኛለሽ ከነዛ ተሳዳቢዎች ጋር ሲመችሽ በቤትሽ ጀግና ስትጫወቱ ስትክቢያቸው ምናምን ስትይ ዛሬ ላይ ያሉትን ቪዲዮዎች ወደ ኋላ ወርደን ስናያቸው በሆነ ጊዜ አትመጥኑኝም ያልሻቸውን ሰዎች አሁን በፍቅር ተቀናርበሽ የምታረጊ የሆነ ጊዜ የሰደብሻቸውን ሌባ ብለሽ የሰደብሻቸውን ሰዎች ስትመቻቹና ስትግባቡ ደግሞ ምንም ነገር የለም። ኮምበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳደብና ለጥፎሽ ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ይደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሐሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸውን ነገሮች እመኝኝ ተስፍሽ ቅን ልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። ሶ እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ስታውቂዋለሽ።